ሰላም ቤተሰቦች እንዴት አላችሁ? በዛሬ ቪዲዮ ደግሞ በመጀመሪያ ፊደሎች እዚህ ጋር ከሀ ጀምረን ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ ሀ ነ ኘ አ ከ። ስለዚህ በእነዚህ ፊደሎች ምንድነው ቃላት የመሰረት በቀላሉ እንዴት ማንበብ መጻፍ እንችላለን የሚለውን እናሳያለን ማለት ነው። መጀመሪያውን እነዚህን ፊደሎች ቀስ ብዬ ደግምላችኋለሁ። በመቀጠል ደግሞ እንዴት ደግሞ እንደምንጽፈው ለምሳሌ ስማችሁን መጻፍ ብትፈልጉ ወይም ደግሞ ማንበብ ብትፈልጉ እንዴት በቀላሉ ማንበብና መጻፍ እንችላለን። አሁን ለምሳሌ ሰላም የሚለውን ማወቅ ብትፈልጉ ያው መጀመሪያ ሰላም የሚለው ስንት ፊደል አለው? አሁን ሰላም የሚለው ስም ከስንት ፊደል የተሰራው? በለጠ ማለት ብትፈልጉ በለጠ የሚለው ስም ከስንት ፊደል ነው ያለው? አሁን ይሄ እያንዳንዱ የምንናገራቸው ቃላትና የምንጽፋቸው ቃላት እያንዳንዱ ነገር ከፊደላት ነው አይደል የሚገነባው። ስለዚህ መጀመሪያ ማድረግ ያለባችሁ ስንት ፊደል አለው ብላችሁ አእምሯችሁን ትጠይቃላችሁ። ከዛ በኋላ ያንን ፊደል እንቆጥራለን። አሁን ለምሳሌ ሰላም ስንል ሰላም 3 ፊደል አለው ማለት ነው። ሰላም 3 ፊደል አለው እንላለን። ስለዚህ መጀመሪያ ማንን እንጽፋለን? ሰን እንጽፋለን። ሰን ፈልገን ከነዚህ ፊደሎች አሁን ሰ ይሄኛውን ወይ ይሄን መጠቀም እንችላለን ማለት ነው። ሰ ላይ ምልክት እናድርግ። ቀጣይ ደግሞ ሁለተኛዋ ላ ነች። ላንም እንፈልጋለን። ሉ ሊ ላ ላንም እዚህ ጋር ምልክት አደረግ። ከዛ ምን እናደርጋለን? ሶስተኛዋ ፊደል ም ሰላም ም ፊደል ም ደግሞ የመቤት አረሽ መሙ ሚ ማ ሜ ምን እዚህ ጋር ፈልገን ምልክት እናደርግና አሁን ሰላም ብለን ለመጻፍ ምንድነው እናደርገው ማለት ነው። እነዚህ ምልክት ያደረግንባቸውን በቅደም ተከተል መሰብሰብ ነው ማለት። ስለዚህ ሰ የመጀመሪያዋ ይቺ፣ ቀጣይ ደግሞ ላ ሁለተኛዋ፣ ቀጣይ ደግሞ ማናለች ማለት ነው ም ሰላም። አያችሁ በቀላሉ እንደዚህ ነው የምትጽፉት። ይሄንን ትምህርት በሰፊው እናየዋለን። ብዙ ቃላቶችን እንመሰርታለን። ባለ ሁለተኛ ፊደል፣ ባለ ሶስተኛ ፊደል እንመሰርታለን ማለት ነው። በደንብ ተከታተሉን። ኦንላይን ደግሞ እኔ አስተምራለሁ፣ በግል አስተምራለሁ። መማር የምትፈልጉ ስክሪን ላይ በሚታየው ስልክ ቁጥር ደውላችሁ ከኔ ጋር በሚመቻችሁ ሰዓት 5 ቀን በሳምንት እየተማራችሁ ያላችሁን እውቀት ደግሞ እናንተ ማሻሻልና በቀላሉ በአጭር ጊዜ ደግሞ በጥሩ አስተማሪ ከሆነ በአጭር ጊዜ ትምህርታችሁን መማር ትችላላችሁ ማለት ነው። በዛ ስልክ ቁጥር ደውሉልኝ። አሁን ፊደሎችን የመጀመሪያ ፊደሎችን እናያቸዋለን። እሺ ሀ ለ ሀ መ ሀ ለ ሀ መ ሰ ረ ሰ ሸ ሰረሰሸ። እሺ እዚህ ጋር ማሳያችሁ የመጀመሪያው ሀ እና ሶስተኛው ሀ አንድ አይነት ናቸው ሲናነባቸው። ይሄንንም ሀ ብለን ነው፣ ይሄንም ሀ ብለን ነው። ሀ ሁ ሂ ሃ ሄ ህ ሆ። ይሄም ሀ ሁ ሂ ሃ ሄ ህ ሆ። ተመሳሳይ ናቸው ማለት ነው አንደኛ እና ሶስተኛ። በተመሳሳይ ይሄንንም ሰ ነው የምንለው፣ ይሄንንም ሰ ነው የምንለው። ሰ ሱ ሲ ሳ ሴ ስ ሶ። ይሄንንም ሰ ሱ ሲ ሳ ሴ ስ ሶ። ስለዚህ ሚሊያይ ምንድነው የፊደሎች ቅርጽ ነው እንጂ ስናነባቸው ተመሳሳይ ነው። በተመሳሳይ ድምጽ ነው የምናነባቸው ማለት ነው። እሺ ይሄ ፊደል ሸ ነው። ሸ ቀ በ ተ ሸ ቀ በ ተ ተ። ይሄ ቸ ነው። ይሄ ተ ነው። ይሄ ቸ ነው። ቸ ሀ ነ ኘ አ ቸ ሀ ነ ኘ አ። የመጨረሻው ከ። አሁን ደግሞ ችን ፊደል ሀ አገኘን። ስንት ተመሳሳይ ሆነ ማለት ነው? 3 ተመሳሳይ። አንደኛ፣ ሁለተኛ፣ ሶስተኛ። እነዚህ ሲነበቡ ሀ ብለን የምናነባቸው በተመሳሳይ ድምፅ ማለት ነው። ይህንንም በተመሳሳይ ልክ እንደነዚህ ሀ ሁ ሂ ሃ ሄ ህ ሆ ብለን ማንበብ እንችላለን። ምንም የሚለይ ነገር የለም። እሺ አሁን ወደ ምሳሌው እንሄዳለን ማለት ነው። ወደ ምሳሌው መማር የምትፈልጉ እንግዲህ ስልክ ቁጥርን እዚህ ጋር ልጻፍላችሁ ፕላስ 251 9 20 24 70 75 ይህን ቁጥር ሴቭ አድርጋችሁ ኢሞ፣ ቴሌግራም፣ ዋትሳፕ ላይ እኔ ጋር መማር ትችላላችሁ ከሰኞ እስከ ዓርብ ማለት ነው በሚመቻችሁ ሰዓት። እሺ አሁን ለምሳሌ በአንደኛ ፊደሎች በመጀመሪያ ፊደሎች ቃላት እንመሰርት። ለምሳሌ አለቀ የሚለውን አለቀ። በቃ ዋና መሰረታዊ ነገር የምንጽፈው ነገር ስንት ፊደል እንዳለ ማወቅ ነው። አለቀ የሚለውን ባለ 3 ፊደል ነው። ስለዚህ ስንጽፍ 3 ፊደል እንጽፋለን ማለት ነው። አለቀ። አን ምልክት እናደርጋለን። መጀመሪያ ይች ነች አ። ከዛ ሁለተኛ ማን ነው? ለ
አለቀ ስንል ለ ይቀርና ሁለተኛው ለ ነው። ለ ምልክት እናደርጋለን ይችን። ከዛ ቀን ቀ ፊደል ቀን ላይ ምልክት እናደርጋለን። አያችሁ አለቀ። አሁን ምልክት ያደረግንባትን እንጽፋታለን ማለት ነው። የመጀመሪያው ቀጣይ ለ ቀጣይ ቀ አለቀ። በትክክል ተጻፈ ማለት ነው። እሺ አሁን ደግሞ በሰለ ብለን እንጻፍ። መጀመሪያ በ ነው 3 ፊደል። በሰለ ስንል ስንት ፊደል አለው? 3 ፊደል አለው። ስለዚህ በሰለ የሚሉትን መጀመሪያ ከፊደሎች እናወጣለን። በየቷ ነች? በእቺ ነች። እዚህ ጋር ምልክት እናደርጋለን። ከቀጣይ ሰ ይሄኛው እና ይሄኛው ተመሳሳይ ነው አይደለ? ከሁለቱ አንዱን መጠቀም እንችላለን። እኔ ይሄኛውን ልጠቀም። እቺ ምልክት አደረኩ። ቀጣይ ደግሞ ለ ደግሞ እቺ ነች። ስለዚህ በሰለ 3 ፊደል አገኘሁ ማለት ነው። ቀጣይ ምንድን ማድረገው? ወደ መጻፍ በንጻፍኩ። ቀጣይ ሰ ቀጣይ ማን ነው? ለ ስትጽፉና ሰን ስትጽፉ እንዳይሳሳትባችሁ። ለ ከሆነች እዚህ ጋር ግጥም ነው የምትለው። ሰ ግን እዚህ ጋር እነዚህ ጋር ማዕዘን አለው ማለት ነው። አያችሁ። ስለዚህ ሁለቱን ስትጽፉ በትኩረት ይሁን። አሁን በሰለ ብዬ በቀላሉ ጻፍኩ ማለት ነው። እሺ አሁን ደግሞ ቀነሰ ብለን እንጻፍ እስኪ። ቀነሰ ስንት ፊደል አለው? 3 ፊደል አለው። እሺ ቀ የት አለች? ቀ ይች ነች። ነ ደግሞ ይች ነች እዚህ ጋር ነ። ከዛ ሰ ይሄንን ወይም ይሄን መጠቀም ይችላል። አሁን ደግሞ በዚህኛው ልጻፈው ማለት ነው። ስለዚህ አሁን ወደ መጻፍ ሄዳለሁ። ቀነሰ በዚህ መልኩ ጻፍኩ ማለት ነው። እሺ አለ ብለን እንጻፈን። አለ ሲላል 2 ፊደል አና ለ አለ። ስለዚህ መጀመሪያ ማንን ነው እንጽፈው? ይችን ፊደል እንጽፋለን። አን ጻፍኩ። ከዛ ሁለተኛዋ ፊደል ማነች? ለ ነች። አለ ስትሉ 2 ፊደል ነው ያለው። ለ እዚህ ጋር ነች። አሁንም ለ ልጻፍ። አለ። በዚህ መሰረታውን መጻፍ ትችላላችሁ በቀላሉ ማለት ነው። እሺ አሁንም ወደ ቀጣይ እንሄዳለን። አሁን ደግሞ ለምሳሌ ታመነ ብለን እንጻፍ። አሁን ታመነ ስትሉ 3 ፊደል ነው ያለው። አሁን ደግሞ አንደኛ ፊደል አድርገን ቀይረናታል። ታን ፊደል ታን ለማግኘት ተቤት ነው የምትሄዱ አይደል? የተቤት ነች። ስለዚህ ተቤት ሄዱና ተቱቲታ እዚህ ጋር አገኘን ማለት ነው። አሁን ታን ጻፍኩ ማለት ነው። ቀጣይ ታመነ ስትሉ መቼ የመጀመሪያው መን ጻፍኩ። ከዛ ታመነ ስትሉ እቺን እንጽፋለን በቀላሉ ማለት ነው። ታመነ። እሺ አሁን ደግሞ ለምሳሌ እኔ ይሄን ልጻፍላችሁና እንደ ማንበብ ታዩታላችሁ። ይሄንን ልጻፍ። አሁን ይሄ ለማንበብ ሲሆን ደግሞ ምንድነው የምታደርጉት? አሁን እንደዚህ ተብሎ ሲጻፍላችሁ፣ ስለዚህ ስልካችሁ ኪቦርድ ላይ አሁን ለምሳሌ እቺ የማን ቤት ነች? መጀመሪያ የማን ቤት እንደሆነች እርግጠኛ መሆን አለብን፣ የማን ቤት እንደሆነች። ስለዚህ አሁን እቺ የሃ ቤት ነች፣ ያቻት የሃ ቤት ነች ብያልኩኝ። ስለዚህ ስልካችሁ ላይ ሃን ስትነኳት 8ቱን ፊደል ያመጣች 7 ፊደል ወይ 8 ፊደል ይመጣል። ስለዚህ ሃን ስትነኩ ይሄ ፊደል በሙሉ እንደዚህ ይመጣላችኋል ማለት ነው ስልካችሁ ላይ። ስለዚህ ይቺ ፊደል ከስንተኛው ጋር ነው የምትመሳሰለው? አሁን በቅርጻቸው ከ6ኛው ጋር ትመሳሰላለች። እዚህ ጋር ባላት ነገር ከ6ኛው ጋር ትመሳሰላለች። ስለዚህ ይሄን ፊደል መጥራት ስለማልችል እንደ ጀማሪ ይሄን ፊደል መጥራት ስለማልችል ምን አደርጋለሁ ማለት ነው? ከአንደኛው ጀምሬ እስከ 6ኛው ማንበብ መጥራት። ሃ ሁ ሂ ሃ ሄ ህ። ስለዚህ እቺ ፊደል ህ ነች ማለት ነው። ህ። ቀጣይ ደግሞ እቺን ወደዚህኛው ቤት ሄዳለሁ። እቺማ የለቤት ነች። የለቤት እዚህ ጋር በውስጥ በኩል ቃለበት ያላት ስንተኛ ፊደል ነች ማለት ነው? አሁንም 6ኛ ፊደል ነች። ለ ሉ ሊ ላ ሌ ል ነች ማለት ነው። አያችኋት? ይቺ ህ ይቺ ል። ቀጣይ ደግሞ ወደዚች ፊደል ሄዳለሁ ማለት ነው። ይሄ ፊደል ነው የመቤት ነው። ይሄንን ነገር በደንብ መጀመሪያ የማን ቤት እንደሆነ ግንዛቤ ሊኖራችሁ ይገባል ማለት ነው። የመቤት ስንተኛ ፊደል? እግሩ ጥፍ ያለ እንደዚህ ከዚህ ሁሉ ይሄ ነው ማለት ነው።
ስድስተኛ ፊደል አያችሁ። ስለዚህ መ ሙ ሚ ማ ሜ ም። ይሄን ህ አልን፣ ይሄኛውን ደግሞ ል፣ ይሄንን ም። ስለዚህ ህ ል ም ህልም ህልም ህልም